የኢትዮጵያ ትልቁ ተራራ ማን ነው? ስሙ ማን ይባላል? ኢትዮጵያ ውስጥ የሚገኝ ትልቁ ተራራ ኑሮ ነው። ኑሮ አልተመለሰም ትቀጣለህ። እሺ ቅጣቱ ምንድነው? የስቲፎን ዘፈን ዘፍናለህ። የስቲፎን ዘፈን? አረ በስቅላት ይቀርልኝ። ሙድሽን ዘብዘቢ ትልቅ ሰው አይደለሽ? ዝላይ ትጫወታለሽ በዚህ ጊዜ ምን አንተ አገጭ ላይ ጸጉር አብቀለ ስታበቃ እርግጫ በዚህ እድሜ አንተ እንግዲህ ልጅ አንተን ከፍ ጋይ ጠርዝ ፊት ግማ ገመገባ እኮ ነው። ወላጅ ካላመጣሽ እንዳስተወሪ በድሉ ስሜን አታቆላምጥ። ምን ማለት ነው? በድ ምንድነው? ስሜን አታቆላምጥ። አንሶዬ ይኸውልህ ተማሪ ያለው ሶፊ መሳቂያ ያረከኝ በቃ ስሜን እንዳታቆላምጥ። ድሮም እንደዛ በቃ ወጋ ጥባቂ ነበርክ። ልጅን ስቂት ታረጋታለህ እንደዚህ። ምን ላርግ? ምንድነው? አንተ ደደብ የወለድከው ልጅ ደደብ። ምን ላርግ? አንድ ነገር ልንገርህ። ምን? ይኸውልህ እቺ ልጅ ዕውቀት የሚባል አልፈጠረባት። ልክ እንዳንተ በአባትሽ ነው የወጣሽ። በአባትሽ ይኸውልህ ልንገራታ። አጎት ለምን እንደ ስሜን አታቆላምጥ። አጎት ለምን እንደሌለሽ ነግሮሻል። አጎት የሚባል የለሽም አይደል? በቃ ይኸውልሽ ለአንቺ አያትሽ ለሱ ደግሞ አባትሽ ተማሪዎች እያለ አባትሽ ልክ እንዳንቺ ንጹህ ነበር። ዕውቀት ጠላቱ ነበር። ወላጅ አምጣ ተባለ። አባትየውን ጠሩት ትምህርት ቤት። ለአንቺ አያትሽ ማለት ነው። እንግዲህ ምን ሆነ ነው ተባለ። ለምንድን ነው ልጅ የወለድከው? አባትሽን እኮ ነው። ልጅ ስለነበር አባትሽን አንቀጣውን ብሎ በሰዓቱ ደግሞ ካላወቅሽ ዕውቀት የለሽ ማለት ወይ ትረሸኛለሽ ወይ ውትድርና ምን ቢያረጉጥ ነው? ሰሜን አታቆላምጥ። አሁንም እየነገርኩ ነው። አባትሽን ለምን ወለድከው? ለምን ረጨ ተብሎ ያንቺ አያት ፍሬው ተቀጠቀጠ መሃን ሆነ። አጎት የሚባል የሌለሽ ለዚህ ነው። ነገርኩ ልጅ ነው። ከዚህ በኋላ ስምት ተማር ትራንስክሪፕቱ ያበላሸው ጨረስኩ። ያገናኘናል። ለኔ ዳንተ በእናትህ ምንድነው? ተቀበለውና መንጃ ፍቃዱን አስገባው። በቃ ሰላም ነው። ምን ፈለክ? አረ መንጃ ፍቃድ ተወስዶ ማሽን ወሰድኩት። እኔ ነኝ ወሰድኩት። አዎ ትናንትና። አንተ ጥቃበኛው ልጅ የባጃጅ ሹፌርና በቃ እንመልስማ ወሰድ ነው። አንድ ምን አረጋግላ? አረ እባክህ መልስልኝ እስኪ። እንትን ለመንገድ ትራንስፖርት ገቢ አድርጋለሁ። እዛ ሄደ ጠይቃ እስኪ። አረ እዛ እምቢ አሉኝ እኮ። በቃ እኛ እኮ ነን የምናስመልሰው። ምን ይናቅ እኮ። እንዴት ነው የሚመለሰው? አንድ 15000 ብር አምጣና ላርግ ላስመልስልህ። ትናንትና አይደል እንዴ 10000 ብር ይሰጥ። ዝም በል በቃ። በየቀኑ እየመጣ ትጨቃጭ ጥፋ። አረ እባክህ ስጠኝ። ሊፋጭ። አረ ስጠኝ። ምን ነው ትጋጭ ነው እንዴ? አቁም እስኪ። አቁመው። መንጃ ፍቃድ የለኝም። ምን አገባን? ያለ መንጃ ፍቃድ ለምን ትንቀሳቀሳለህ? አይደል እንዴ መንጃ ፍቃድ። ምን አገባን? ጋሪ ምናምን አትበል። ኮተታ ወንድሜ መንጃ ፍቃድ ሊብሬስ ፍሬን የቱ ጋር ነው የምትይዘው? የምን ፍሬን? ጋሪ እኮ ነው እኮ ማለት ጋሪ በምንድን ነው ፍሬን አትይዝም? በገመድ ነው። ገመድ ምናምን አትበል። ገመድ ፊት እና እስኪ ፊታው እስኪ እንትኑን ታርጋ ይፈታስ። ኧረ እባክህ ወንድሜ እባክህ መተዳደሬ ነው። ምን ላድርግ? እሺ መንጃ ፍቃድ ያላስክ ሊብሬ ያለው ፍሬን ያለው ጋሪ እኮ ነው። ዝም በል ይበት። ጋሪ ምናምን አትበል። ኧረ እባክህ ወንድሜ መንጃ ፍቃድ አምጣ። በቃ ምን ደረቴን ትገለብጣለህ ታዲያ? መንጃ ፍቃድ እኮ በቃ መንጃ ፍቃድ ምን እንዳልገባ ትሆናለህ አንተ። ሊፋጫም አትልመጭመጫ። እኔ የሰራኋት እቺ እነሱ ነው። በቃ ምንድን ነው ደረት መገልበጥ? ቀጥ ብለህ ጥፋ ከዚህ ሰፈር። አንተም ዞር በል እስኪ ጥፉ። እኔ መጀመሪያ ኤአይ መስሎኝ ነበረ። የጠዋቱ የትራፊኮቹን ድብድብ እንግዲህ አይተን ሳንጨርስ ማታ የፔፕሲ እንግዲህ ያዘጋጀው የሻምፒየንስ ሊግ ጨዋታ ፌዴራል እና ሰውየው የተደባደቡት እንግዲህ አጋራቸዋለሁ። የቤቲን ቁንጅና እንዴት አየኸው? ቴሌግራም ላይ ላከችልን ቪዲዮ እኮ አልከፈትከውም። ያን የመሰለ ሰውነት ሙት። አሁን ከፈተው። መጸለይማ የለበትም። የቤቲን ቁንጅና እንዴት አየኸው? ቴሌግራም ላይ ላከችልን ቪዲዮ እኮ አልከፈትከውም። ያን የመሰለ ሰውነት ሙት። አሁን ከፈተው። ቤቲ ደወለች እንዴ? እነ ቾምቤ ጋር ደውለ ለምን አትዝናናም? ቤቲን አስባት። በዚህ ጸጉር ጸልየ ፈጣሪስ ሊሰማ ነው? በቃ ጸጉርን ተቆርጠ ረጋ ብለህ ትጸልያለህ። አቁመው፣ አቋርጠው። አሁን ሐሳብ ተበታትኗል። በቃ አቁም፣ አቁም። እንዲህ አይነት ጸሎት የለም። በቃ ይበቃሃል። ሐሳብ ተበታትኗል። አቁመውና ሌላ ጊዜ ትጀምራለህ። አንተ እኮ ጻድቅ አይደለም። በቃ አረፍ። የግድ መጸለይ የለብህም። ጸጉርን ተቆርጠ ትጸልያለህ። ይበቃሃል። አቁም። ሌላ ጊዜ ጸልይ። ብልግና ነው። ይሄን እያሰብክ ልትጸልይ? ነውር። ብልግና ነው። ይሄን እያሰብክ አትጸልይ። ሐሳብ ተበታትኗል። በቃ ዝጋው። የስ ነውር ነው።
ፈጣሪ ፊት ቆመ እንዴት ትጸልያለህ? እንዴት ታስባለህ? ለጸሎት ቆመ ነውር ብልግና ቤቲ ምናምን እያልክ ሴት ታስባለህ? ፈጣሪም አዝኖብሃል። ከዚህ በኋላ አንተ ጸሎት አይሰማም። ፈጣሪም ተቆጥቷል። ይሄ ንቀት ነው። ፈጣሪክን ንቀከዋል። ሌሎቹ በተመስጦ የሚጸልዩትን ጸሎት አንተ እንዴት መጸለይ ከበደ? ሌሎቹ እኮ እንዳንተ ብልግና ያስቡም ለጸሎት ቆመው፣ አንተ ግን የተረገምክ ነህ። የተረገምክ በቃ ጸሎት ላንተ አይሆንም። ስለዚህ ውጣና እንደ ሌሎች ሰዎች ፈታ በል። ምን አስጨነቀ? ሂድ ውጣ፣ በቃ ተወው ጸሎቱን። ሄደልኝ። ጎበዞች በደንብ ስሙኝ። ይህንን ቪዲዮ በደንብ ተመልከቱት። ሁሉን መብራት ነው እንግዲህ ይሄ ቪዲዮ እንደሚያሳየው ከሆነ መኪናውን ያስቆመውና መብራት አይሰራም ይሏል ትራፊኩ መብራቱን ቼክ እያደረገ እያለ እኔ ምን አገባኝ ብሎ ገንዘቡን ተቀብሎት ይሄዳል ማለት ነው። ይህ ጉዳይ እንግዲህ ብዙ ትራፊኮች የሚታሙበትን ጉዳይ ያረጋገጠ ነው ማለት ነው። እናንተስ ምን ትላላችሁ? እማማ አስካሉ ግን የምራመሩት እንዴ ለቀልድ ነበር እኮ የተጣላ ነው። እማማ አስካሉ አሃ ለከሉም ወጥቷል። ወይኔ በቃ ተቀየሙኝ ሄዷል ማለት ነው። ለምን ይሁን እንደዚህ ከልባቸው ያመረሩት? ወይኔ ጉዴ ፈላ። ከልቧ ሰው ተቀይና ሸክላ ስዋስታውም ለቤት ይሏል በቃኛለች ላይኗ እንኳን የጠፋች ደደይላይላ እንዴ ምን ሆኜ ነው? ለካ ቤት ስለሌሉ ነው ያላናገሩኝ። ቢኖሩም ያውሉኛል። ማማስካሉ የሉም። ሲመጡ ጠብቅ ያላወራቸውም እንዴ? ምን ሆኜ ነው እንዲመተክዘው? ዲዛ መምቻው ላይ እጄ ልጠብቃቸው፣ እዛ ውጭ ጋር ልጠብቃቸው። ቆይ እንዴ ረስቼው እዚህ መግቢያቸው ላይ ጠብቂያቸው ከወራቸዋል ያውሩኛል። ያው እዚህ ጋር ልጠብቃቸው፣ ግን ሲመጡ ከሩቅ አይተውኝ ቢመለሱስ? ትንሽ ደበቅ ልበል አይደል? ተደብቄ ልጠብቅ። አሁን እዚች ጋር አንድ ጥያቄ ልጠይቅህ። ጠይቂኝ። ጣጣ የለው መረ እሱ የሚወድህ አንተ የማትወደው ነገር፣ እሱ የሚወደኝ አንተ በጣም የምጠላው ነገር፣ እኔ የምጠላው የማልወደው እሱ ደግሞ የሚወድህ ችግር ነው የሚወደኝ በጣም፣ እኔ ግን አልወደውም። እናንተ ደሞዙ ሲጥል አንስተው ጠጡበት፣ ባርኔጣውን ቢጥል ወስደው ደመቁበት፣ ከዘራውን ቢጥል ተመርኮዙበት። በየሄደበት ሁሉ እየተከተሉ በጣለው ሲያጌጡ፣ በጣለው ሲያተርፉ፣ ራሱ ሲጥል ግን አይተው ታለፉ።
ተዋናይ ሳይቸገር ተቸገርኩኝ ብሎ እኛን በማጭበርበር ምክንያት በካናዳ የሚያስጠይቀው እና መከሰስ ያለበት ወንጀል መሆኑ ብለው ፖስት የሚያደርጉ መልእክት የሚልኩልኝ ኮሜንት የሚጽፉ ሰዎች አሉ። እናንተ ማወቅ ያለባችሁ ማለት ነው። ስሙ ይልንገራችሁ። አንደኛ ሴይል